ለእኔና ለእናንተ ጥሩ የምንለው ዘማሪያችሁ ጋር ስንሄድ ጥሩ ዝማሬ ያቀረበ ጥሩ ድምጽ ያለው አይደለ ድምጻዊ ማለት ነው እንግዲህ ዝማሬ የሚያሳምረው ድምጽ ነው ጥሩ ድምጽ ያለው ስብከት ጋር ደግሞ ጥሩ ሞገስ ግብረ ሞገስ ያለው ያቀራረብ የሰማችሁት ነው ዲያቆናት ጋር ስንሄድም ደግሞ ጥሩ ቀዳሽ ቄስ ጋር ስንሄድ ደግሞ እዛልክ መስፈርት አለ እኔና እናንተ ምን ሰጠው መስፈርት ነው ይሄ ብቻ እኮ አይደለም አለባበስን እናያለን ቁመና እናያለን ጎፈሬ እናያለን መላጣ ነው ምንድነው አፍንጫው እንዴት ነው ዘማሪው እንዴት ነው አለባበሳው ሻሽ አሰር ቁመቷ እንዴት ነው ጥበባው እንዴት ነው አይደለም ምን ነው የኔና እናንተ መስፈርት ነው ይሄ እውነት ነው ምራሹ መስፈርቲኪ አናፊሲን ከኒ ነው የጁዳናማ ይሰማችሁት ነው ድምጽ እንዴት ነው ያምራል አያምርም አይደለ በጣም ጥሩ እግዚአብሔርን ደሞ ልንገራችሁ ይሄ መስፈርት የኔና የናንተ ብቻ ነው እዚች ምድር ላይ የምትሰጠው ብቻ ነው እግዚአብሔር ጋር ግን ማለት ነው የኔና የናንተ ድምጽ ሱጋ ዋጋ የለው የሰማችሁ ነው አለባበሳችን እሱ ጋር ምንም ዋጋ ማያሰጥ ምን ለበሰ ምን አይነት ድምጽ አለው እግዚአብሔር ይላል እንዴ አይልም ለምንድን ነው የሚለው ሰጭ እሱ ነው ድምጽ የሰጠም እሱ ነው ስብከትም ቃሉን በውስጡ የዘራ እሱ ነው ይሄን ተናገር ነው በቃ ሙሴ እኮ ስላክ እንደዛ ነው እኔ ፈርዖን ፊት እንዴት እቆማለሁ ስል ምን አለ ጌታ እኔ ካፍ ጋር ሆናለሁ አንተ ሄድ በቦታ ተገኝ በእጅ ጋር ደሞ ሆኜ ታምራትን እሰራለሁ ነው ዛሬ ሰይጣንም ብናወጣ ብናስጮይም ምን ዘምረው በድምጻችን ቤተክርስቲያን ብናንሸባርቃትም አይነ ይሄ በእግዚአብሔር ዘንድ ምን የለውም ማለት ነው ዋጋ የሚሰጥበት አይደለም ለምን ከሱ ነው እኮ የሰጠ ይሄን በል ይሄን ተናገር ይሄ አንተ ይሄ መክሊት ላንተ ይሄ ነው ላንተ ደሞ ላንቺ ደሞ ይሄ ነው ይበቃቸዋል በዚህ ግልጽ ነው እየተረዳችሁኝ ነው ታዲያ እግዚአብሔርን ካላይ ምንድነው የሚያየው በሉኝ እንደኔ እንደናንተ አይነት መስፈርት ከሰጠንማ ይውላችሁ ዘማሪዎች ብቻ መንግስተ ሰማያትን ይወርሳሉ ማለት እኮ ነው ሰባኮች ብቻ መንግስተ ሰማያትን ይወርሳሉ ማለት ነው ገበሬስ ዶክተሩስ አንድ ተራረኛስ የት ነው የሚሄደው እሱ ፍጡር አይደለም እንዴ አያችሁ በቃ እግዚአብሔር የሚዘንና የኛ አይገናኝም ማለት ነው አይገናኝም ከሁሉ እንስሳ የተከበሩ እንስሳዎች አሉ በሬ አለ ላም አለች ወተት የምትሰጠው በሬ አለ አርሶ የሚያበላን በጎች አሉ ስጋቸው የሚበላ ወፎ የማኖ ዶሮዎች አሉ ስንት እንቁላል የሚሰጡን ፈረስ አለ ግርማ ሞገስ አለው ተመልከቱ ግመል አለ ትልቅ ቁመት ያለው ደግሞ ይኸውላችሁ እግዚአብሔር ይሄ ሁሉ አልመረጠም ይሄ ሁሉ ጭራሽ ዞር ብሎ ማላይ ማንን ይመረጠ ከሁሉ የወረደች ሁሌ ዱላ የሚወርድበት የተናቀች ሆዳም የተባለች ሀየቱ ኩራት ሆዳም ተብላ የማትጠግብ ተብላ በሰው ዘንድ የተናቀች ውሃ እንድትቀዳ ብቻ ሽክም ብቻ እንድትሸከም የተደረገች ገረድን መረጣት ማለት ነው አያማይ ገረድ ናት ማለት ነው አያችሁ እስቲ እውነት ነው ነገር ፈረስ ይታጠባል አይታጠብም ፈረስ ይታጠባል አይታጠብም ይታጠባል አያስ አያ ይታጠባል አያ ይታጠባል አይታጠብም ተመልከቱ አያ ይታጠባል ያላችሁ ወይስ አይታጠብም አይታጠብም ዜርስ ሌላ ቦታ እናቀም ሌላ ቦታ እናገኛ በአገራችን ያለው ሌላ ቦታ እናቀም ይሄ ምንድነው ምንላችሁ ፈልጌ ነው ወደ ሰው እናምጣ እግዚአብሔር ከንሰዛ ሁሉ ይቺ ወረደች ስመርጣው
ከሰው ልጅም ትህትና ይውላችሁ ከኛ የሚፈልገው እግዚአብሔር ምን ዘምሮ ምን ሰብኮ የሰይጣን ምናስጨው ምናምን ይሄ ምንም እንትን የለም ቫልዩ የለም እሱ ይሄ መክሊቱን ልንሰራበት ግዴታችን ነው ሳንወድ ማለት ነው ሰባኪ በተሰጠ ይሰብካል ዘማሪ በተሰጠ ይዘምራል በዘመረ ፍሬን ያፈራል ሁሉ ገበሬ ባረሰው ከቀዳሚቱ ያወጣል ማለት ነው ይውላችሁ ትልቁና ትልቁ መስፈርት በእግዚአብሔር ዘንድ ትህትና ነው ራሱን ዝቅ ያደረገ ራሱን ያዋረደ በሱ ዘንድ ከፍ ይላል ማለት ነው ሀያቱ በሰው ዘንድ እንደተናቀች በእግዚአብሔር ዘንድ ሀያቱ ምን አለች መሰለ የሆነ ቅኔ ያለ ሀያቱ ምን ብላ ተናገረ ይችላል ባለ ቅኔ ሲያደርስ እኔ ባንሳ ከመናንሳ ነው ሰማይና ምድርን የፈጠረው ጌታም ተሸክሜያለሁ አለች ይሄ ቅኔ ነው ሰማይና ምድርን የፈጠረ ጌታ እኔም ተሸክሜያለሁ አለች ሀያል ስለዚህ ይመናል እግዚአብሔር በእኛ ልቦናችን ያድራል ማለት ነው ዛሬ እኛ ምን ከሆነ ራሳችን ዝቅ ካደረገ ነው ማለት ነው አያችሁ እኔ ኃጢአተኛ ነኝ እኔ ወራዳ ሰው ነኝ ለቤት አይገባኝም ካልነው እውነት እላችኋለሁ የታሰረችን ሀያይቱን አምጡ እንዳለው ራሱን ዝቅ ያደረገ ሰው ያምጡልኝ በልቡ አድራለሁ ሰውነቱን በጸጋ ከብራለሁ መንግስት የሚወርሰው እሱ ነው ይለናል ጌታ ማለት ነው ራስን ዝቅ ማድረግ ትህትና መልበስ በእግዚአብሔር ዘንድ ከፍ ያስብላል ማለት ነው የሰማችሁት ነው በእግዚአብሔር ዘንድ ከፍ ያስብላል ገዲዮፍ ቀቡን አንጽበምቶ ረፊንጀቱን አኒ መናዋቀዮ ከሰት ገቲን ቀቡ አኒ ፎንድራሳ ዳበቹና ፍንተኡ ቁልቁሉማን ቀቡ ጋበጀኑ አሬ ደምቲ ጅርቱ ሰን ዴማ ሂካ ጀደ ኤኙዳን እርገ ዱካ ቦታን እርገሚ ንትል እርገሞታ ሳንት እርገሞታ ሳንት አቺ ካሰኑ ቢዳ አዘዳን ካፈሰን በኪኝስ በአጠቃላይ ጌታ ሀያን የመረጠ ምንድነው ካላችሁ ማለት ነው ትህትናን የለበሰ ሰው ራሱን ዝቅ ያደረገ ሰው አስፋልት ዛር የሚተኛ ፎቅ ላይ የሚተኛ ሁሉም ጋር አለው ማለት እኩል ለማድረግ ነው እዛ ነው የተሰበረ ልቦና ወዳለ ሰው ዘውትር እንደሚጓዝ የተዋረደውና የተሰበረው ልብ አይንቅም ማለት ነው ኢሳይያስ ምዕራፍ 66 ቁጥር 2 ላይ እናገኛለን ምን አደርግም ማለት ነው የተሰበረ አይንቅም ማለት ነው እንኒኑን ኑንተፈቶ ጀቹ ጽቡሄኛ ላይ ንራም ፈጋቱ ጀቹ ጽቡሌ ሆጀኒ ሆበደልሌ አኒ ሲሚደንዝራ ሲኢን አቲ ኡማ ኦዶታ አቲ ጅርቱ ኡማማን ሲንዘደ ከሌሰነ ዶንጎንጎሬ ወሶዋቲ ዋቀታቴ ጅርቱ መነስ የጠና እንዴ ማቱሬ ኢሰጃፊ ጉረኮ ናፉም ተሚለኮ ናውም ተሲራፈደን ዳንዲ ሰይጣናትረን ይልቢፈቻቲ ቱሬ ኩኖ ንጭበማና ጭቡኮ ባዴ ዱፌንትራ ባኬ ሰንፍዳ አንሰን ራንፉዴ ባዳኑን ጀቴ ነራ ካሲዮ ጀኔኒ ኢሰሰንራ ሀሬት ንራገቴት ንቁልቁሌሰት ማልጎደ ጀቹን ቡልቶሳኑ ታስፈታ ጀቹን እኛ እግዚአብሔር ማደራነን ታምናላችሁ አታምኑ ልብናዋ ቡልቶ ዋቀየቱ ሞሚት አው ቡልቶ ዋቀየቱ ልባችን ውስጥ ቋድሮ ያለ እኮ እሱ ነው እሱ ማደራነን ስለዚህ እሱን ተሸክመን መሆነ ኃጢአት መስራት የለብንም ማለት ነው ሰይጣን ቤት መሄድ የለብንም ማና ሰይጣና ዲሙን ቀምዶቹ መስሙረ ዳዊት ሙቀና ሸንተም ለኮስ ቁለት ወረወረት ነገር አብየቱ አምላክ ንጹልብን ፍጥርልኝ ነው ያዋቀዮ ለቤጋሪ ናፉሚ ነቁልቁሌሲ የጆኒ ቀምነችው ናፉሚ ጀቹኒ ዛሬ እንዲፈጠር አይደለም አሳድስልኝ ነው
መታደስ አለበት ልቦናችን መታደስ አለበት መንፈሳችን በሰይጣን አምልኮ በሰይጣን አመለካከት በክደት